በሕገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 መሰረት የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የጋራ ንብረት ነው በማለት ተደንግጎ ይገኛል። ነገር ግን ይህ የሕገ መንግስቱ ድንጋጌ ባለበት ሁኔታ የውጭ አገር ዜጋ በትንሹ $150,000 ይዞ ወደ ኢትዮጵያ መግባት ከቻለ የቋሚ ንብረት ባለቤት መሆን የሚያስችል ረቂቅ አዋጅ በቅርቡ መዘጋጀቱ መነጋገሪያ መሆኑ ይታወሳል። ረቂቅ አዋጁ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣ ረቂቅ አዋጅ የሚል ስያሜ ተሰጥቶት ለሕዝብ ተወካዮች ምክር ቤት ግንቦት 12 ቀን 2017 ለሚመለከታቸው ቋሚ ኮሚቴዎች እንዲመራ የተደረገ ሲሆን በውስጡ 4 ክፍሎችን 20 አንቀጾችንና 46 አንቀጾችን ያካተተው ይህ ረቂቅ አዋጅ በኢትዮጵያ ኢንቨስትመንት ቦርድና በኢትዮጵያ ኢንቨስትመንት ኮሚሽን መነሻ ሐሳብ አመንጭነት በፍትህ ሚኒስቴር ተዘጋጅቶ መቅረቡ ተዘግቧል። በተዘጋጀው ረቂቅ አዋጅ መሰረት የውጭ ዜጎች የመሬት ወይም የቤት ባለቤት ሲሆኑ የሚኖራቸው መብትና ግዴታ ከኢትዮጵያውያን ጋር አይለያይም የሚል አንቀጽን በውስጡ ማካተቱ ተገልጿል። ረቂቅ አዋጁ በምክር ቤቱ ውይይት የተደረገበት ሲሆን ከምክር ቤቱም ውጭ በተለያዩ መገናኛ ብዙሃን የተለያዩ የማህበረሰብ አካላት ፖለቲከኞችና ምሁራን ስጋታቸውንና ይሁንታቸውን በመግለጽ በመከራከር ላይ መሆናቸው ይታወቃል። ረቂቅ አዋጁ የሚጸድቅ ከሆነም የሕገ መንግስት ማሻሻል ወይም ሪቪዥን እንደሚያስፈልገው ይታመናል። ውድና የተከበራችሁ አድማጮች በሕገ መንግስቱ ከተደነገጉት የንብረት መብቶች በተጨማሪ በፍትሐ ብሔር እንዲሁም በወንጀለኛ መቅጫ ሕጉ የባለ ንብረቶችን መብት ለማስከበር የሚያስችሉ ድንጋጌዎች ተካተዋል። በዚሁ መሰረት ስለ ንብረት በጠቅላላውና ስለ ይዞታ በርካታ ድንጋጌዎች ከፍትሐ ብሔር ሕጉ አንቀጽ 1126 ወይም 1126 ጀምሮ የተካተቱ ሲሆን የኢፌዴሪ የወንጀለኛ መቅጫ ሕግ ደግሞ በተንቀሳቃሽ ወይም ሙቨብል ንብረት ላይ የሚፈጸሙ ወንጀሎችን በሚመለከት ከአንቀጽ 665 እስከ 684 በማይንቀሳቀስ ወይም ኢሙቨብል ፕሮፐርቲ ወይም ንብረት ላይ የሚፈጸሙ ወንጀሎችን በተመለከተ ከአንቀጽ 685 እስከ 688 በሰው ንብረት ላይ ጉዳት ማድረስን በተመለከተ ከአንቀጽ 689 እስከ 691 እንዲሁም በንብረት መብቶች ላይ የሚፈጸሙ ወንጀሎችን በሚመለከት ከአንቀጽ 692 እስከ 705 በዝርዝር ተደንግገው ይገኛሉ።